ይህ ሰው ሽልማቱን ለማግኘት ስለፈለገ በሰይፍ ገመዱን እንደመታው ወደ ድራጎኑ 10 ሜትር ርዝመት ያለው ጦር ይወረወራል። ከዛም ይህ ድራጎን የተመታ በማምሰል ጦሩን ይዝና ወደ ውሃው ጥልቅ ወደ ሆነው ባህር ውስጥ ይገባል። ከገባ በኋላ ሰዎቹ ግን እንደሞተ ስላሰቡ ወዲያውኑ እየተደሰቱ ነበር። ሰውየውም ሽልማቱን ያገኝና ወደ ሌላ ሀገር ይሰደዳል። ያ ድራጎን ግን ስለስር ከውሃው የዋኘ ከቆየ በኋላ ሆነ ቦታ ሲደርስ አንገቱን ያወጣና አካባቢው መቃኘት ይጀምራል። ነገር ግን በአካባቢው ምንም አይነት ሰው አልነበረም። ይህ ድራጎን እንዲህ ካደረገ በኋላ ይወጣና ያ ሰውዬ ወደ ነበረበት ወደዛ ቦታ ይሄዳል። ሰውየውና ያ ድራጎን ዳግም ይገናኛሉ። ነገር ግን ይህ ድራጎን አሁንም ከሰውየው ጋር መኖር ይፈልጋል። ሰውየውም ለሱ ሽልማት የሚሆን የሆነ በግ ያርድለትና ለሱ ስጋ መጥሻ የሚሆን እሳት እየሞከረ ሳለ በአጋጣሚ ድራጎኑ እሳት ያወጣና ያን ስጋ ይጠብሰዋል። ከዛም ይህ ድራጎንና ይህ ሰውዬ አብሮ ለመኖር ይስማሙና መኖር ይጀምራሉ። ነገር ግን አንድ ቀን ይህ ድራጎን አካባቢውን እሳት ያቃጥለዋል። ከዛም የሆነ ሰው መጥቶ ድራጎን እንዲያጠፋለት ያዘዘ ሰውዬ ይነግረውና ያም አሁንም ዳግም ብር ለማግኘት ስለፈለገ ያንን ድራጎን በጦር ይወጋውና ያ ድራጎን ወደ ውሃው ተመልሶ የሆነ ቀን ይገባል።